እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር። ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው። ዳግም ጋብቻ አልበለው። ሰላም ሰላም፣ ውድ የሰመር ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላሙን እመኛለሁኝ። ሀገራችንን ሰላም አላህ ይስጥልን እና ደህና ናችሁ ሆይ? አርቲስት ገነት እንግዲህ ተመልሳ ወደ ድሮ ወደ ባለፈው ባሏ ተመልሳለች። ታርቀዋል። የልጆቹ ዱዓ ጸሎት ደርሶላቸዋል እና እየገባችሁ ደስታችሁን ለልጆቻቸው ልጆቹ በጣም አስበው ነበር እንዲታረቁ ያለፉት ያልፈነቀሉ ድንጋይ የለም። መጨረሻ ላይም ተሳክቶላቸዋል። አልሐምዱሊላህ። ሰው የሆነ ሀሳብ ካለ የሆነ አላማ ካለው ከዛ አላማ ይደርሳል። እችላለሁ ብሎ ካሰበበት ይደርሳል። ጭንቅላቱ ካሳመነውና ሌሎቻችሁም ባለትዳሮች ልጆቻችሁ የናንተ መጣላት የናንተ መለያየት የሚያሰቃያቸው የሚያሳስባቸው ሰዎች ካላችሁ ልጆችም ካላችሁ ከገነት ከአርቲስት ገነት ተማሩ። እሷ ለእናንተ አርአያ ትሆናችሁ። አርአያችን ነሽ። ጨርሶ ዘመናችሁን ከአሁን በኋላ ጥላቻ የሌለበት ትርክ የሌለበት ልጆቻችሁን በደስታ የምታሳድጉበት ቁም ነገር የምታደርሱበት ጊዜ ያርግላችሁ እላለሁኝ። አርአያችን ነሽ እና እየገባችሁ ደግሞ ሀሳባችሁን ያረጋችሁ ሀሳባችሁን በቃ የተሰማችሁን ነገር በኮመንት አስቀምጡላት፣ ለኔም አስቀምጡልኝ እና በተረፈ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እንላችኋለሁ። እኔ እህታችሁ ሰመር ቲዩብ በሙሽሮች መልካም ጋብቻ ለሁለቱ ሙሽሮች መልካም ጋብቻ። የሰማይ ከምድር ከፍ ያልከው እግዚአብሔር እንዳረፋባት ነው የሙሽራውን በር ከሰማይ ከምድር ከፍ ያለው እግዚአብሔር ደስታን አባርከው የሙሽሪትን ዘር ሰላም አምላክ ይምላበት በሙሽሮች ቤት መልካም ጋብቻ ለሁለቱ ሙሽሮች መልካም ጋብቻ።
ስለመጣችሁ እጅግ በጣም ደስ ብሎናል። ያላችሁን አድርጋችሁ በፍጹም ፍቅርና ቅንነት እኛ ጋር መጣችሁ የደስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ፣ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤቴ ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤቴ ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞችም ቤተሰቦችም የልጆቼ አባት አትቤ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው ብለው። እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት እንደዚህ ፎቶ ላይ ጽፏልና በእግዚአብሔር የእውነት ደሞ ልክ ነው። ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ። 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብነፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግነዋለሁ፣ እግዚአብሔርና አመሰግነዋለሁ። ሰዎችን ስላዘጋጀልን የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለሱ ነው የምንሰጠው። እንደምን ጊዜው ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን። እኔ ማን ነኝ? ቤቴስ ምንድን ነው? እኔ ማን ነኝ? ዝቅ ያልኩ ሆነ ቦታ ከሰው መንጋ ተገልዬ ዳንኤል ቃል ያው ተቀል ያለው እንግዲህ ያለው ከጫጫታ ኮካታው ልቤን በልቤ እያስታመምኩ ዝቅ ብዬ መደቤ ላይ ተቀምጬ ያለው እኔ ማን ነኝ? ተጠቁሜ ለመባል እኔ ማን ነኝ? አለሁበት ቦታ ታይቼ ተመንጥሬ ተስተውዬ ስሜቴ እኔ ማን ነኝ በሆነው ማንም ይሁን ሰው መልእክተኛ አለው። አለበለዚያ ለሰው የሚቻል አይደለም። ለእግዚአብሔር ካልሆነ በቀር ለሰው የሚቻል አይደለም። ለሰው የሚቻል አይደለም። እህት ወንድሞቼ ተደብቄ ኬዎስ ያለው ሰው ለሰው የማይቻል ተችሏል። ክብሩን እሱ ይውሰድ። ክብሩን እሱ ይውሰድ። መጪውንም ጊዜ ለሱ እንተዋለን። በእኛ አቅም የሚሆን ነገር የለም። በራሳችን ብዙ ጉልበት የለንም። ልባችንን ባነጻን ቁጥር
እሱ መስመር አለው፣ መንገድ አለው፣ እሱ መልስ አለው። ቀሪው እድሜ ለክብራችሁ እንዳናሳፍራችሁ ያርጋል። ብንፈተን ሊደንቃችሁ ይገባል። እግዚአብሔር ያጽናል። የእሱን መንገድ ተከትለን በሱ ብርታት፣ በሱ ኃይል፣ በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል። ሁሌም ቀና መንገድ በተከተለን ቁጥር እንቅፋቶቻችን እንደሚበዙ እናውቃለን። እግዚአብሔር ያጽናል። እናንተም ከጎናችን እንደቆማችሁ ሁሉ በጸሎታችሁ አብራችሁ ነው። በጣም እናከብራችኋለን። በጣም አሁን ያላገባችሁ በሰርጋችሁ፣ ያገባችሁ በልጆቻችሁ ሰርግ ለመቆም ያብቃል። እናንተንም በታሪክ አጋጣሚ ከጎናችሁ ለመቆም ማማዬ እንግዲህ በእኛ ህይወት ውስጥ ያው ሁሉን ነገር ታውቃለች። በሁሉ ነገር ውስጥ አብራ ኖራ አድጋለችና ያለፈውን ሳይሆን አሁን ላይ ያለውን ስሜትሽን ነው ማወቅ የምፈልገው። ያለፈው አልፏል። ባለፈ ነገርኛ ወደ ኋላ እንመለስምና ዛሬ ላይ እንደ ታላቅ እንደ ዳኛው ምን ተሰማሽ? ለውድ ደንበኞቻችን አዲስ ዜና አለን። የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን ሁላችሁም ስለመጣችሁ በጣም አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። የማማ ጊፍት በጣም በነገራችን ላይ ማኪ ሾፒንግ የሚል አዲስ ዌብሳይት ልጄ ክሬት አድርጋለች። እንድታውቁት ዌብሳይት ነው። የተለያዩ ማቴሪያሎች፣ የተለያዩ ነገሮችን የምትሸጥበት የምትገዛበት ዌብሳይት ነው። በቅርቡ አናውንስ እናደርገዋለን ኦፊሻሊ። በኢንስታግራም ከብዙ ሰዎች ጋር የተገናኘች የተለያየ ነገር ትሰራ ነበረ። በጣም ጎበዝ ነች ማማ። እንደ እድሜዋ አይደለም፣ ከእድሜዋ በላይ ህይወትን ኑሮን ለማሸነፍ ህይወትን ለማግኘት መንገዶችን ለማግኘት የምትጥር ሰው ነች። ይገርመኛል። በቃ ተላቃለች ከኛ። እሷ ብቻ ሳትሆን ቅዱስም እየተላቀቀ ነውና ራሳችሁን ችላችሁ ስለምትቆሙ፣ ስለምታስቡ፣ ለመቆም ስለምትጨረጨሩ እጅግ በጣም አም ፕራውድ ኦፍ ዩ። በጣም ነው የምኮራባችሁ ልጆቼ። እጅግ በጣም አንዳንድ ልጅ የሚያዩን አይኖርም። ሁልጊዜ የሚኖረውን ቤተሰብን እያየ አይደለም የሚኖረው፣ በራሱ መንገድ ነው የሚኖረው። እናንተ ደግሞ እኛን እያያችሁ ስለምትኖሩ፣ እኛን ስለምትከተሉ፣ የኛን አርአያ ስለምትከተሉ በተለይ ከስራ ጋር በተያያዘ እጅግ በጣም ነው ኩራት የሚሰማኝ። እኔ ቀና ብዬ ነው የሚሄደው የትም ቦታ። የነ መክሊትና አትስባል አቤት እላለሁ። ገና ሰው ሊልስል እንኳን አቤት እላለሁ። ቀድሜ ያን ያህል ነው ፊልም ማድረግና ልጄ ጎበዝ። ይሄ ዌብሳይትሽ በጣም ትልቅ ቦታ ይደርሳል። እሺ አንላይ ልክፈተው። እሺ ተያይዘን ይሄ ነገር እንዴት ነው? ለምን ይሄ ነገር እጃችን ይጣማል ፈልጋል። እሺ እሺ መፈወስ ምችል ከሆነ ዛሬ ፈወሳለሁ። መጽሐፍ ቅዱስ ነግቼ ፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ። በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይ ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላስብም ነበር፣ አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሷ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ
የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድነው እነሱ እንዲሰሩ ያላረጋቸው እንለበን። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከነሱ ምንድነው ብለን እናስብ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ተፈራ ናቸው። ምንም አድርጎ አይደለም ተግባራቸው፣ ምንም ብለውን አይደለም ሲያወሩ፣ ምንም አይደለም። እኛ ከልጅነታችን ጀምሮ እያደግን ያየ ነው። እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዘው ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ህይወታችሁ እንደሚገባ ከነሱ ተመረናል። አሁንም ድረስ ያስታውቃል። እኛም ወደፊት ስናገባ እግዚአብሔር የገባበት ትዳር ነው፣ በእግዚአብሔር ነው፣ ካገባን በቤተክርስቲያን ነው ብለን ደምድመናል፣ አስበናል። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ። እናንተ በፈቀዳችሁለት ልክ፣ እናንተ ልባችሁ በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው፣ ግን መጨረሻው እሱ ነው። አመሰግናለሁ። በጣም ትልቅ ነገር የተናገርከው። በነገራችን ላይ ለአጠቃላይ እውቀት ታገልና ታፈራው ዛሬ እንግዲህ 20ኛ ዓመት በዓላቸው ነው። በዚህ አጋጣሚ እንኳን አደረሳችሁ። እግዚአብሔር እስከ መጨረሻው ድረስ ያቆያችሁ። ክፉ መንፈስ ክፉ ሰይጣን ከመሃላችሁ እንዳይገባ ገብቶ ያቅም አሁንም አይገባም። ለነገሩ አትፈቅዱም፣ ደስ ትላላችሁ በጣምና ያልፈቀደ ሰው ላይ አይገባም። እንኳን አደረሳችሁ። በጣም ደስ ብሎኛል። ምንድን ነው የተሰማኝ ስሜት ዛሬ እስቲ እዚህ ፕሮግራም ላይ በመገኘት ሽፍት የምትይ ነገር? በጣም ደስ ብሎኛል። ያ ሁሉ ውጣ ውረድ አልፎ ዛሬ ይሄንን ደስታ በማየቴ በጣም ነው ደስ ያለኝ እና እግዚአብሔር ይባርካችሁ፣ ልጆቻችሁ ይባረኩ፣ ብዙ ሁኑ። አሁንም ልጆቻችሁ ይብዙላችሁ፣ ይባረኩላችሁ፣ ትዳራችሁ ያማረ የደመቀ ይሆንላችሁ። እግዚአብሔር ወደፊቱም ደግሞ ጥሩ ዓለም ጥሩ ጸጋ እንድታዩ ያርግላችሁ። ልጆቻችሁን የምትድሩ ያርግላችሁ። ልጆቻችሁን የምታስመርቁ ያርግላችሁ። እግዚአብሔር ይስጣችሁ። እኔ ባጎደልኩት መድኃኔዓለም ይምላል። የአባቴ ምትክ የአባታችን ምትክ የቤታችን የበኩር ልጅ መንገድ ጠራጊያችን መስመር አመላካቻችን ብዙ ነገር ባለውለታችን ነው። እስኪ ምን ተሰማ? በመጀመሪያ ነገር አሁን ደግሜ እግዚአብሔርን ማመሰግነው። በነገሮች ሁሉ እግዚአብሔር ትልቅ ነው። እንዲሁ ደስታ ልበለው ይገልጸዋል። ደስ የሚል መገናኘታቸው ብቻ አይደለም ግን ብላክ ስትሪት ሳይኖረን ብላክ ዶት ሳይኖረን በሁለቱ ቤተሰብ መካከል በእውነት ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ለዚህ ቀን እግዚአብሔር አብቅቶናል። አዎ ቤተሰብ ከእናቴ ጀምሮ አባቴን በሕይወት ነበረበት ወቅት ስለዚህ ቤተሰብ ይጸልያል፣ በጣም ይጸልያል። እናቴ አሁንም አታከትም ጸልያለች። ዛሬ እጅግ በጣም ደስተኛ መሆኑ ተምተናል። እኔ ግን እሱ እንዳለው ቃላት ያጥረኛል። ምናልባት እንዴት ልበላችሁ ነገሮች ሁሉ አሜዚንግ ናቸው፣ አንሳስፔክትድ ናቸው፣ ያልተጠበቁ አካሄዱም ፍጻሜውም ጅማሬውም ያልተጠበቀ ነው። እንዲህ ሲባል እንዴ ነው የምንለው። ብዙ ጊዜ ስገነት እንዳለችው ረጅም ጊዜ ቆይተዋል። በዚህ በረጅም ጊዜ የተለያየ ሙከራዎች ተደርገዋል። እግዚአብሔር ግን በራሱ ጊዜ በራሱ አሰራር ባልተጠበቀ መንገድ የራሱን ስራ ሰራ። ልጆቹ ጌታ ይባርካቸው፣ ለአንድነቱ መሰረት ናቸው። በእውነት ለሁለቱ የሚያሳዩት ፍቅር እነሱ ለአንድነት አቁቶቻል። እግዚአብሔር ትልቅ ነው። አላሰብነውም። ዳግም ጋብቻ ልበለው እንደገና አዲስ ልበለው አላቅም፣ ግን እጅግ ትልቅ ደስታ እንዲሰማን ሆኗል። እኔ ሁላችሁም ይህንን እግዚአብሔር ይህንን ድርጊት ደግሞ እንዲፈጸም ያነሳሳውን ሰው በእግዚአብሔር ስም በጭብጨባና በእልልታ እንድታመሰግኑ ይፈልጋሉ። ከአይምሮ በላይ ነው። በማናችንም አይምሮ የፈለገ ምሁር ቢሆን የፈለገው ቢሆኑ በእነሱ አይምሮ አልሆነም። በማሆነ ስራው ደግሞ ድንቅ ነው። ደስ የሚለኛውንም ገነትንም እሱንም አላስከፋ እንዲያደረገች በደለች እንዲያከፈች ሳንጣት በደስታችን በሀዘናችን እየተገኘች ነው። 14 ዓመት ተለያያችሁ ነው she was with us practically with us በአይምሮ
በሀሳብ ብቻ አይደለም፣ በሀዘናችንም በደስታችንም ከኛ ጋር ነበረች። ከሱ ይልቅ እሷ ነበረች። ሪሊ እወድሻለሁ። ተባረክ። ደስ ብሎኛል። አሁንም እግዚአብሔርን አመስግኑልኝ። ብዙ ማለት አልችልም። ተባረክ። ጨርሻለሁ። ዘሌ ሌላው ልባችን ሰው አዎ ዘሌ ናልኝ ዘሌ ወይኔ እንዴት እንደምወደው ሁሉንም ገልጽለት ከነ ባለቤቱ ሀና ለኛ ቤተሰብ ያላችሁ ስሜት ይገርመኛል። እና ዘሌ አክብረን ስለመጣ በጣም አመሰግናለሁ። በጣም እዛች ካዛንስ በነበረችው ባዶ ቤታችን ውስጥ ተቀምጠን በጣም የሚገርሙ ሰዎች እኮ ድራማ የሚሰሩ ይመስለኛል። ለምን አንቺ ሰርተሽ ስትመጪ እሱ በር ይከፍታል፣ አንቺ ተቀምጠሽ ሲመጣ በር እየተከፈታችሁ ነው ወይ የምትኖሩት? የምትገርሙ ናችሁና አንድ ቀን ታሪካችሁ ይለወጣል ይል ነበር ዘሌና ብዙ ነገር አለ እናንተ ብዙ የምናውቃቸው በእኛ ህይወት ውስጥ ስሜትን አውቀዋለሁ፣ ልብህን አውቀዋለሁ። ከሙሉጌታ በላይ እኔ አውቃለሁ ዘሌ ለኛ ያለን ነገርና ስለመጣ ደስ ብሎኛል። እግዚአብሔር አክብርልኝ። ምንድነው የተሰማኝ? እሺ መጀመሪያ ሁላችሁም ስለመጣችሁ አመሰግናለሁ። እንግዲህ ያው እኛ እንግዲህ ሰውን ሳይሆን ላኪውን ነው የምናመሰግነው። መጀመሪያ ላኪ እሱ ነው። ሰው በራሱ ምንም የማድረግ አቅም የለው። እሱ ወርዶ ነገሮችን አይሰራም፣ ሰዎችን ይልካል። ተላላኪዎችንም እናመሰግናለን። የት ነህ አለኝ አንድ ቀን ደውሎ 6 ኪሎ ነው ስለው ና አለኝ። ሄድኩ። ወረቀት አወጣና ከኪሱ ሰጠኝ እና በቃ በቀጠሮ ቀን እንድትመጣ አለኝ። ከዛ ሄደ። ሳነበው እንዴ የምድብ ችሎት ምናምን ይላል። እንዴ እነዚህ ሰዎች ምንድነው? ከዛ አልገባኝም። ሄድን። 6 ኪሎ ነበረ። አሁን እዛ እኔ ሁለቱንም ለማቃቸው ምስክር የጠራኝ እኔን ነው። ገነትም ቤተሰብ ነች፣ ለኔ ነች። አሁን 6 ኪሎ ስደርስ ፍርድ ቤት ገነትን አየኋት ፍርድ ቤት ውስጥ። ከዛ እግሬ ተንቀጠቀጠ። ማለት ለማ እንደምመሰክርም ምናምን ግራ ገባኝና እሱ ያየውን ነው የምትመሰክረው አለኝ። ከዛ ሰዎች ነበሩ፣ ስም መጥቀስ አያስፈልግም። አሳዘንኳቸው፣ በጣም አሳዘንኳቸውና አይ በቃ ዘላለም አንተ አትገባም፣ ውስጥ አትገባም፣ እኛ ጉዳዩን እንጨርሰዋለን፣ ቁጭ በላሉኝ። አሁን እነሱ እንደዛ ሲከራከሩ ለካ አሁን ለብዙዎች ህልም መስል እግዚአብሔር አያውቅም። እሱ ከነሱ ጋር አብሮ ፍርድ ቤት አይዞርም። ሲጨቃጨቁ አብሯቸው አልነበረም፣ ሲካሰሱ አብሯቸው አልነበረም። ምንም አያውቅም። ያቺንም ዝም ልታንጠባጥብ ቤትም አያውቅም። ምንም የሚያውቀው ነገር የለም። ከ13 ዓመት በኋላ ግን እሱ እንደዚህ አይነት ቦታ ላይ ሙሉጌታና ገነት እንደሚጋቡ 20 ሰው እንደሚጠራ ምናምን ነው የሚያውቀው እግዚአብሔር። ለብዙዎቻችን ቤቶችም አሁን እኛ እግዚአብሔር ዝም ሲል የማያይ የመሰለን፣ ጸጥ ሲል የማይሰማ የመሰለን፣ ዞር ሲል የሌለ የመሰለን ሰዎች ይሄ ትልቅ ትምህርት ነው ብዬ ነው የማስበው። ገኒ አሁንም ቀሪ ህይወታችሁ የተባረከ ይሁን። እቺ ቀን እንደምትመጣ እኔ ያውቅ ነበር። እዛች ቤት ስንኖር ልጆቹ አሁን አድገዋል። የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ተበላሽቷል፣ ቆሽሿል ብለው ሲያስቡ እግዚአብሔር ደግሞ ከ13 ዓመት በኋላ እንደዚህ አይነት ውብ ቦታ እየመረጠ ነበር። እነሱ ፍርድ ቤት ምስክር ማንን እናድርግ ሲሉ እግዚአብሔር ደግሞ እዚህ መጡ ሰዎች እየመለመለ ነበር። እውነቱን ለመናገር የተገናኘ ነው ወጀብን ለማስተዋወቅ ነው። እነሱ ወጀብን ላይ ቀርበው አይ ከዚህ በኋላ አብረን ልንኖር አንችልም ሲሉ እግዚአብሔር ደግሞ እቺን ቀን ቆርጧታል። እነሱ ስለ መለያየት ያስባሉ። እግዚአብሔር መለያየትን አያውቅም። መለያየትንም የሚያይበት ሐሳብም የለውም። መለያየትን አያውቅም። መለያየትን የምናውቀው እኛ ነን። መለያየትን የምንሰብከው እኛ ነን። መነጣጠልን የምንሰብከው እኛ ነን። ይሄ የሁለቱ ታሪክ ለብዙዎቻችን ትምህርት የሚሆን ነው። አንድ ቀልድ የምትመስል ነገር ነው የምነግራችሁ። አንዴ ሙሉጌታ ቤት 6 ኪሎ ሆኜ
ክብነሽ ማለት በጣም ነው የሚገርመኝ። በቃ ወንድሜ ነው እና ወይ እሱ ሊሸነፍ የሚችለው በእኔ እንደሆነ ትነግረኛለች፣ በጸሎት እንደሆነ ትነግረኛለች። በጣም ነው የምጸልየው። እሷም አሰበም ብዙነሽም ስፔሻሊ አሰበና ክብነሽ ይለያሉ። በጣም ነው የሚገርመኝ። በቃ እኔ ሳንደዋወል እንዴ እየደወለታችሁብኝ ነው እንዴ ስኪል ድረስ እሱ ማለት ነው በጣም ከብዶት የኛ ግንኙነት ማለት ነውና እኛ መስቀልም ከእናንተ ጋር ነው ማሳልፈው። ሁሌም በዓለም ደስ ብሎኝ ማሳልፍ ቤተሰቦቼ ናችሁ። እጅግ በጣም ነው የምወዳችሁ። በመለያየታችን ውስጥ እንዳለው ደስታ አንድ ቀንም ተገፋፍተን ተገለማምጠን ማናቅ ይገርመኛል። እኔ አሁን እንዴት ነው የተፋታሹ ቤተሰብ ጋር ሄደሽ የምትበዩ ምናምን የሚሉ ሰዎች አሉ። ይገርመኛል። ተዋልደናል እኮ 4 ልጆች የነሱ አጎትና አክስቶች ናቸው። እንዴት ነው ይሄኛውን ድልድይ ሰብሬ እኔ ልቆርጥ የምችለው? ቤትኛው ሚሳብ ላደርገው ማልችለው ነገር ህሊና አይቀበለውም። ሌላ ሰው ሊቀበለው ይችላል፣ እኔም ማልቀበለው ነገር ነውና ብዙ ሰዎች ይገርማቸዋል። አንዳንድ ሰዎች ልክ እንዳልሆንኩም የሚያስቡ ሰዎች አሉ። እስከዛሬም ልክ ስለነበርኩኝ ይሄው ልክ ስለሆንኩ ነው አሁን እዚህ ጋር ተሰብስበን እና በጣም ደስ ብሎኛል። ሁሌ ነው የምታረቅሹ። እግዚአብሔር ሁሉ ነገር ያደርጋል፣ ታሪክ ይቀይራል ብለሻል። ኦልሞስት ቀይሮታል። እግዚአብሔር ይመስገንና ምን ተሰማሽ ጂንሳችን ቀን ስትመጪ? እግዚአብሔር ይመስገን። ያው ያደረገው እግዚአብሔር ስለሆነ እግዚአብሔር ይመስገን። ያው ገነት እንደተናገረችው እኛ ነገራችንን የነሱን ነገር በእግዚአብሔር ፊት ነው የምንጥለው። ምክንያቱም የእግዚአብሔር ቃል እንጀራህን በውሃ ላይ ጣል ነው የሚለውና ነገራችንን በእግዚአብሔር ላይ ነው የምንጥለውና እግዚአብሔር አንድ ቀን ታሪክ እንደሚቀይር እናቅ ነበር። በተለይ ልጆቹን ስንመለከት ለአባታቸው ያላቸው ፍቅር፣ ለእናታቸው ያላቸው ፍቅር በቃ የተለየ ነው። ገነት ያስተሳስሩ የነዚህ ልጆች መኖር እኛንና ገነትን እንዳንለያይ አድርጎናል። ገነት ጠንካራ ሴት ናት። በነገራችን ላይ እኔ ለወንድሜ ራሱ እለው ነበርና ገነት እነኚህ ልጆች እንዳይበተኑ ትንሽ ኮንፍሊክት በነበረ ጊዜ ሰብስባ ይዛቸዋለች። ለአባታቸው ያላቸው ፍቅር በጣም የተለየ ነው። የተለየ ከመላችሁ በላይ እነኚህ ልጆች ሰብስባ በመያዟ እኔ ልቤ አርፏል። ምክንያቱም እነኚህ ልጆች ባይሰበሰቡ ወንድሜ ላይ ልጆቹን አልጥላቸው፣ እኔ ነኝ የምወስዳቸው። የቅርብና የቅርብ ያለው እኔ ነኝ። እኔ ወንድሜን በጣም ነው የምወደው። ወንድሜ ወንድም አይደለም አባት ነው፣ የኔ አባት። ምክንያቱም ሰው ያደረገኝ የተቀደደ ሸሚዝ ገልብጦ እንደገና እየሰፋ ነው እኔን ያስተማረኝ። እኔን ሰው ያደረገኝ ዛሬ እኔ እዚህ ለመድረሴ ከእግዚአብሔር ሙልጌታ እኔ እሱን ታሪክ ዘርዝሬ ያልጨርሰው። እንዲህ አይነት ሰው ደግሞ የሚከፈለው ዋጋ አንድ እንዲሆን ሰው እንዲሆን ነው። ትልቅ ቦታ እንዲደርስ፣ በልጆቹ እንዲደሰት ነው፣ ከሚስቱ ጋር እንዲኖር ለሁሉም ነፍስ ሙልጌታ የተሰጠ ሰው። ሙልጌታ እናት ነው። ማንም ሰው መመስከር ይችላል። ሙልጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው የሚኖር ሰው፣ ለሰው የሚዘረጋ ባዶ ኪስ እስኪሆን ድረስ ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። እቺ ሴት ግን ጠንካራ ሴት ናት። ምክንያቱም በአንድ ጎኑ መልካምነት ቢኖረውም ቤቱን አቅንታ ቤቱን ጎጆውን ያቀናች ሴት ናት እና እንደ ሙልጌታ ቢሆን በቃ ለሰው የሚኖር ሰው፣ ለሰው እየኖረ ዘላለም ህይወቱን የሚጨርስ ሰው። ግን መኖር ማለት ምን ማለት እንደሆነ፣ ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሪያ ስለኖርክ ነው ሁሉ የምናገረው። እግዚአብሔር ይባርክሽ፣ እግዚአብሔር እድሜሽን ይጨምር፣ ወግ ማረግ ያሳይሽ። በእውነት ከዚህ የበለጠ አንቺ ለዚህ ትዳር ደግሞ የለፋሽውን ነገር አውቃለሁ። እግዚአብሔር ይኑርልህ ወንድሜ። እኔን ትልቅ እንዳደረከኝ ልጆችን ትልቅ ቦታ ያደርስልህ፣ የልጆችን ፍሬ ያሳይ። እግዚአብሔር አንተንም አንገትን ቀና አድርገህ የምትሄድበትን ዘመን ያምጣ። በእውነት እግዚአብሔር ከትቢያ ላይ አይደለም
ከምንም ላይ ማንሳት ይችላል። እግዚአብሔር ያንሳ፣ በከፍታ ላይ ያራምድ። ልጆቹ እግዚአብሔር ይባርካችሁ፣ ተባርካችሁ ለበረከቱ ነው።